ሰላም ውድ የቪዥን ፖድካስት ተከታታዮች እንኳን ወደ ፖድካስታችን በደህና መጣችሁ። ይህ የመጀመሪያው ቀረጻችን ይሆናል። የመጀመሪያውን ቀረጻችን የምናደርገው ከአብስራ ጋር ይሆናል። እንኳን ደህና መጣ አብስራ። እንኳን ደህና ቆይ። እስኪ ትንሽ ስለራስ አንዳንድ ነገር በለን ለሚሆን ተመልካቾች የአብስራ ማን ነው የሚለውን ለመመለስ። እሺ፣ ሙሉ ስሜ አብስራ አሰፋ ይባላል። ሳሊ ነኝ። አሁን ባለሁበት ከረንትሊ በቲኤምኤስ ተፈሪ መኮንን በሚባለው ትምህርት ቤት ውስጥ የፔንቲንግ ተማሪ ነኝ እና ጊዜ ከፈቀደ ዘንድሮ ጨርሳለሁ ብዬ አስባለሁ። በጣም ጥሩ ገለጻ ነበር፣ እናመሰግናለን። ወደ ጥያቄዎቻችን ስንገባ እስኪ ስለ አስተዳደግህና ምን አይነት ልጅ ነበርክ በጥቂቱ በለን እስኪ። ኦልራይት፣ እሺ። ልጅ እያለሁ ያው እንደ ማንኛውም ልጅ አሪፍ ጊዜ ነበረኝ። ቤተሰቦችም ጥሩ ነበሩ። እንደወጣ ይፈቅዱልኝ ነበረ እና ደግሞ የማይረሱ ሞመንቶች አለኝ ከጓደኞቼ ጋር እና ደግሞ ምንድነው አንዳንድ ሳይኮሎጂ ውስጥ እንደሚሉት እስከ 8 ዓመት ያለው ነገር በጣም ወሳኝ ነገር ነው ይባላል እና ያ እንደመሆኑ መጠን ቤተሰቦቼ ደግሞ ኦልሞስት እስከዛ እድሜ በሚባል ደረጃ ጥሩ አድርጎ አሳድገውኛል እና አሁን ላለሁበት ላይፍም ሆነ ኑሮ ትልቁን አስተዋጽኦ አድርገዋል ብዬ አስባለሁ ቤተሰቦቼ እና ይህን ይመስላል። የማትረሳው ትልቁ ሞመንት ምንድን ነው ከልጅነት? ምናልባት ከጓደኞቼ ጋር ያሳለፍኩት ላይክ የተጫወትናቸው if I could go back to my childhood, I would go back now. መመለስ ብችል ወደ ልጅነት ብመለስ ደስ ይለኛል። በጣም ተወደው ጊዜ ነበር። አዎ፣ ልጅነት በጣም ደስ የሚል ነገር አይደለ? ንጹህነት ነው። እንደፈለክ even you don't worry about anything አይደለ? ስለምንም ነገር የምትጨነቅበት ታይም አይደለም እና ያ ጊዜ ቢመለስ የይቅርታነት ምናምን እና ያ ጊዜ ቢመለስ ደስ ይለኛል እና that's the thing that I couldn't forget። ቅድም ባነሳው ሀሳብ ላይ እስከ 8 ዓመትህ ድረስ ያለው የሳይኮሎጂ ጥናት እንደሚለው ያው ኒውሮ ሳይንቲስቶች ነው የሚሉት ሆነ ኒውሮንህ ይሰራ ይላል። ያንተ ኒውሮን እንዴት ነበር የተሰራው እስከ 8 ዓመት ድረስ? ያው በቤተሰብ ነው። አንድ ሰው የሆነ ነገር ላይ ለመድረስም ሆነ ለአቺቭ ለማድረግ በአንተ ብቻ የሚወሰን ነገር አይደለም አይደለ? ዙሪያ ያሉ ሰዎች ሁሉ የአንተን ላይፍ ሼፕ ያደርጋሉ እና እኔ ላይፍ ላይ ደግሞ ይመስለኛል ቤተሰቦቼ ትልቁን አስተዋጽኦ ተወጥቷል ብዬ አስባለሁ እና ላይክ በስነ ምግባር አሳድገውኛል። እንደ ማንኛውም ልጅ ሳጠፋ ተቀጥቼ ትክክለኛውን ነገር እያሳዩኝ አድጌያለሁ እና ያን ነገር እስካሁን ይዤዋለሁም እና ማይሆን ነገር ውስጥ እንዳልገባም ትልቅ እንደ መርህ ነገር ይዤው ያደግኩት ነገር ነው። በጣም ጥሩ። ኢንቫይሮንመንት ስትል አንድ ጥያቄ አስነሳብኝ። ብዙ ጊዜ አሁን ላይ ወጣቶች ነን፣ ቲኔጀሮች ላይ ትልቁ ችግራችን ኢንቫይሮንመንት አለመምረጥ። የጓደኝነት ወይም ደግሞ ሌሎች አይነት ኢንቫይሮንመንቶች እንዴት ተደርገው ነው የሚመረጡት አንተ ካሳለፍክበት? I don't know ብቻ እንዴት ልግለጽልህ? ጥሩ ቤተሰብ ጋር መመረጥ አለ አይደለ? እኛ ፈልገን አንወለድም ግን እንደ አጋጣሚ ሆኖ የኔ እንደዛ ነው። ግን አንተ በጥሩ ቤተሰብ ብቻ አደግክ ማለት ኔክስት ቱ ዮር ሆም ጥሩ ነው ማለት አይደለም እና የአንተ ላይፍ ሼፕ የምታደርገው ራስህ ነህ። ቢ ዮርሰልፍ የሚባል ነገር የለም። ራስህን ከሆንክ ያ ነገር ከአንተ ኮንትራዲክት ምናምን ከሆነ ፌስ ታደርገዋለህ ወይ ደግሞ ኢግኖር አድርገው ነው ላይፍ የምቀጥለው እና ጥሩም ኮሚኒቲ አለ፣ ባድ ኮሚኒቲዎች ይኖራሉ እና አንተ ጀስት ፎከስ ማድረግ ያለብህ የማስበው ኦን ዮር ጎል ምናምን የሚለው ነገር የለም። እንደዛ ይመስለኛል። እሱ ሀሳብ ላይ ብዙ ጊዜ አሁን ፒር ፕሬሸር አለ፣ ትልቁ የጓደኝነት ግፊት ወደ ጥሩም የሆነ ወደ መጥፎ ለመምራት ያንን ጫና እንዴት ተቋቋምከው? እሺ፣ እንዳልከው ነበረብኝ። ኢትስ ኦብቪየስ ለምን ሰው ነኝ አይደለ? ማንኛውም ሰው እንደሚደርስበት ነገር እኔ ላይም ሀፕን ያደርጋል እና እንዳልኩ ነው ቅድም ቤተሰቦቼ ያሳደጉኝ መንገድ ጥሩ ነው ብዬ ነው የማስበው እና ምናልባት ያንን አክሴፕት ባላደርግ ምናልባት ፍርሃትም ሊሆን ይችላል አይደለ? ከነሱ ጋር ብትሆን ወይ እንደዚህ ብትሆን የሆነ ነገር ትሆናለህ ትባላለህ እና
ከፊርም የተነሳ ሊሆን ይችላል። ብቻ እተዋለሁ። ለምሳሌ ጥሩ ጓደኞች ነበሩኝ፣ መጥፎ ጓደኞችም ነበሩኝ እና አሁን ከመጥፎ ጓደኞቼ ጋር ድሮ ያቆምኳቸው አሉ። አሁን ያሉበት የነሱ ስታተስ እና የኔ ኢትስ ኳይት ዲፍረንት ነው፣ ይለያያል። እና በዛ ሞመንት ከነሱ ጋር ያለመሄድ እንትን የቤተሰቦቼ እንትን ይመስለኛል። ስለ ጀስት በመምከር ብቻ ሳይሆን በመቀጣትም ነው ያደግኩት እና ምናልባት በፊርም ሊሆን ይችላል ወይ ደግሞ ዋይዝ በመሆን አላ እነሱን በመስማት እንደዚህ ከሆንክ እንደዚህ እና ያንን ውስጤ በማስቀረት ይመስለኛል እንጂ ብዙ አይነት ነገር ፌስ አደረግ ነበር ኤቭሪ ሲንግል ዴይ ማለት ነው። ግን እንደዛም ሆኖ የቤተሰብ ቁጣ ዛቻ ብቻ ያስቆማል ብለን አናስብም። ምክንያቱም ብዙ እኛም አሁን ያለንበት እድሜ ኦብቪየስ ነው ቤተሰብ ስለተቆጣ ብቻ የምናቆመው ነገር የለም። እሱ እንዳታረግ አንተ ያለፍክባቸውን 3 ትንሽ የህይወት ምክሮችን የምሰጠን ፒር ፕሬዠርን ለመቋቋም ማለት ነው። እሺ አንደኛው ይመስለኛል ራስን ማወቅ ይመስለኛል። በቃ ምን አይነት ሰው መሆን የምፈልገው የሚለውን ከራስ ጋር ዲሲዥን ውስጥ መግባት አለብህ ብዬ አስባለሁ። እና ደግሞ ኔክስት ቱ ዳት ደግሞ ጓደኛ መምረጥ፣ ጓደኛ በጣም ወሳኝ ነገር ነው። ለምሳሌ አንተ አሁን ጎበዝ ተማሪ መሆን የምትፈልግ ከሆነ ዋትኤቨር ኢት ኢዝ በቃ ላይክ ቢዝነስ ማንም መሆን የምትፈልግ ከሆነ ከዛ ሰው ጋር ነው መሆን ያለብህ። which means አሁን ጎበዝ ተማሪ ጋር የምትሆን ከሆነ you are the next clever ያ ሉዘር ምናምን ላይክ ደግሞ ከሆነ ደግሞ ይገነ ቢዳ በሴም ያ። ስለዚህ እንደዛ ዋይስ ሆኖ ነገሮችን ማሰብ አክቹሊ ህፃን ያለው እንደዚህ ማሰብ የራሱ ነው ይገርመኛል። ለምን እንደሆነ አላውቅም፣ ግን ራስህን የማሳመን ነው። ለምን ማይንድ አብዛኛው ጊዜ የምትሰጠው ነው የሚቀበለው ገባ እና ቀላል አይደለም። ግን በቃ you have to face it። በቃ የሆነ ነገር ላይ ለመድረስ ካሰብ ወይ ደግሞ ጥሩ ነገር አንተ ላይ ሀፕን እንዲያደርግ ከፈለግ በቃ ፌስ ማድረግ። ላይፍ እኮ ስትራግል ነው ኤቭሪዴይ ምናምን። ስለዚህ ያንን ፌስ ማድረግ ደግሞ ስትሮንግ ያደርጋል እና ሪዛልቱንም ስታየው ደግሞ አይ ዋዝ ራይት ምናምን ትላለህ እና the right decision ያስፈልጋል in your heart በቃ እንደዚህ ይመስለኛል። እና እነዚህ ሁለት ነገሮችን ሰጀስት አደርጋለሁ። ስለዚህ ራይት ዲሲዥን፣ ጓደኛ መምረጥ፣ ያ እንዲሁም ደግሞ ራስን ማወቅ። እዚሁ ላይ ጓደኛ እንዴት እንምረጥ? በጣም ትልቁ አጨቃጫቂ አከራካሪም ነገር የሆነን ሰው በሼም ወይ ነው ምንድን ነው የሚባለው በይሉኝታ ጓደኛ ማድረግ የሚባል ነገር አለ። ወደሱ ነገሮች ላለመግባት ጓደኝነትን እንዴት እንመስረት? እኔ እንጃ የኔ አስተዳደግ አይ ዶንት ኖ ነገራችሁናል ከዚህ በፊት አይ ዶንት ኖ ግን አብዛኛውን ጊዜ እኔ ምንድን ነው ኢንትሮቨርት የሚባል የለም ላይክ ከራሴ ጋር ነው ብዙ ጊዜ ታይም ማሳለፈው። ለምን የኔ ምንድን ነው the way I raised up is quite different ስለሆነ ማለት ነው። ብዙ ሰዎች ነው እንደውም ላይክ ክላስ ሜቶች ምናምን እየመጡ ነው የሚያወሩኝ እና ብዙ ሰው ጋር አልሄድም ከልጅነት ጀምሮ ማለት ነው። እና ግሬድ 12 አካባቢ ምናምን ስደርስ ነው በጣም ኮሚኒኬሽን ቢልድ አፕ እያደረኩ የመጣሁት። እና እንዴት እንምረጥ ላልከው ነገር ከአንተ ጋር የሚሄድ የለም ሲጀመር የሆነ ነገር እኮ ስትቀርብ ከአንተ ጋር ምንድን ነው የሆነ ቢያንስ የሆነ ኮመን ጉድ ምናምን የሆነ ሲኖር የለም ኮመን የሚያደርጋችሁ ነገር አንደኛ ኮመን፣ ሁለተኛ ደግሞ ቢያንስ ከኔ አንድ ደረጃ መብለጥ አለብኝ። ያ እንደዛ ነገር ጓደኝነት ማለት ዊን ዊን ስለሆነ ያ ግን ያ ነገር ከአንተ ጋር ማች አድርጎ ነው ላይክ ቢበልጥህም አንተ እዛ ላይ የሆነ ነገር እማርበታለሁ he can teach me something ምናምን ብለህ እንደዛ ነው የማስበው። ግን ደግሞ አንዳንዴ ዋይዝ አለ አይደለ ልክ ባለማሰብ ምናምን ሰዎች ያልሆነ ነገር ውስጥ ሊገቡ ይችላሉ። አንዳንዴ ለመበላሸትም ትንሽ ነገር ልትበቃ ትችላለች ላይክ ሰከንድስ ምናምን ልክ እንደ ስፓርክ የለም በቃ ባንዴ እንትን ውስጥ ልትገባ ትችላለህ፣ መስመር ልትስት ምናምን ትችላለህ። እና ብቻ የሆነ አላ ምንድን ነው አክቲቭ መሆን ያስፈልጋል ለምትኖርለን ነገር ወይ ላይፍ ምናምን አክቲቭ ሁሌ ንቁ ሆኖ መጠበቅ ያስፈልጋል። እና እንደዚህ ይመስለኛል። ትንሽ ስለ ሃይስኩል ላይ የሆነ ነገር ማለት ሃይስኩል ላይ ስትገባ ትልቁ የገጠመ አዲስ ነገር በዛው ልክ የገጠመ ፈተና ትልቁ ፈተና ሃይስኩል አዲስ ነገር ሃይስኩል ማለት ከ9 ጀምሮ ምናምን ማለት ነው። ያው ክላስ ላይ ትምህርቶቹ ትንሽ ሰፋ እያሉ ይመጣሉ። ያው ትምህርት ስለሆነም ሃይስኩል ላይ የማስታውሰው ላይክ 7 እና 8 ግሬድ ሲሆን ላይክ ኢንትሮዳክሽን ናቸው ፎር ዘ ሳብጀክትስ እና
እዛ ላይ ሞር ብሮድ እየሆኑ ያው አንተም እያደግ ስለምትመጣ አንተም ፊት ያደርጋል ተብሎ ይታሰባል እና ሞር ፕሪፓሬሽን ያስፈልጋል ወደ ለምን ሁሉም ነገር እየከበደ ስለሚመጣ። ሌላው ደግሞ ለብዙ ነገር ኤክስፖዝ ትሆናለህ አለ አይደለ አንተም ላይክ ምንድን ነው ቼንጅ ታመጣለህ ፊዚካል ምናምን አለ አይደል የሆኑ ባዮሎጂካል የሆኑ ነገሮች እና ፕሬዠሮችም ይኖራሉ ላይክ ፒር ፕሬዠር ያልከው ቅድም ለዛ ነገሮች ወደ አንተ ይመጣሉ እና at that moment በቃ you are the one who decide about that በቃ አንተ ነው የምትወስነው። ብዙ ነገሮች ወደ አንተ ይመጣሉ የሚጠቅሙህም የሚጎዱም ነገሮች ወደ አንተ ይመጣሉ እና እኛ በእኛ ታይም አይ ዶንት ኖ ናውዴይስ በእኛ ጊዜ ግን በጣም አስተማሪዎቻችን ሪስትሪክት ነበሩ ስለኛል በጣም ይዞናል ምንድነው ከሚበጠብጠው ተማሪ ተለይቶ ይወጣል ከሚማሩ በጣም አብዛኞቻችን ተማሪዎች ነበረ እና የሆነች ነገር ከታየች በቃ በደንብ ተደርገን ነው የምንመከረው በደንብ ተደርገን ነው የምንቀጣው የነበረው እና አሁን ላይ እኔ እንጃ እንደዚህ ነገር ወርስ ይሁን ምንም ይባስ አላውቅም ግን ማስታወሰው ነገር ቢሆን ለብዙ ነገር ትጋለጣለህ ሃይ ስኩል ላይ ማለት ነው እና እነዚህ ነው ማስታወሰው። ፈተናስ ትልቁ ፈተና ያው ሜንሽን አድርጌልሃለሁ በቃ እነሱ አይነት ነገሮች አንዳንዴ ልትጣላ ትችላለህ ከተማሪዎች ጋር ለምሳሌ በጣም የሚበጠብጡ ተማሪዎች ነበሩ እኛ ክላስ አካባቢ ምናምን ክላስ ውስጥ ማለት ነው ኦብቪየስ እና አንዳንዴ የሆነ የሚያስገድዱ ነገሮች ሊመጡ ይችላል ወይ እንደዚህ አድርግልኝ ወይ ደግሞ እንደዚህ ካላረክ እንደዚህ ያደርጋሉ ምናምን እና አንተን ጸብ ውስጥ የሚከቱ ተማሪዎች ይኖራሉ ልትጣላ ትችላለህ ምናምን ያው አልፎ ደግሞ ያው እድሜም ሊሆን ይችላል ፍቅር ምናምን ሊይዝም ይችላል እና አንዱን ፌስ የምታደርገው ነገር ነው ምክንያቱም እኔም ሀፕን አድርጎብኝ ያውቃል እና ፍቅር ደስ የሚል ነገር ነው ኢትስ ናቹራል ማንም ሰው ፊል ያደርገዋል እና ግን ምንድነው ዋናው ትክክለኛ ሰው ማግኘት እና ትክክለኛ ሞመንት ነው ወይ የሚለውን ነገር ማሰብ ያስፈልጋል። በጣም ጥሩ ሀሳብ አነሳህ። it holds you back ወደኋላ ደግሞ ይመልሳል ላይክ አንተ አሁን ተማሪ ነህ ግን በዛው ልክ ወደኋላ ይመልሳል ላይክ ፍቅር ማሰብ ብቻ ስለሆነ ትምህርትን ሌላ ነገር ልታስብ ትችላለህ እና ከዓላማ ይነጣጥልሃል። በዚሁ ላይ አንድ ሃይ ስኩል ላይ በዚህ ጊዜ ውስጥ በዚህ 2-3 ዓመት የተነሳ ያለ ነገር አለ ፍቅር የሚል ትሬንድ አንድ ወንድ ለብቻው መሆን አይችልም የሚል ከሴት ጋር ካልሆነ እሱን ትሬንድ እንዴት ትገልጸዋለህ? ጠቃሚ ወይስ ጎጂ? አልሰማሁትም ይሄን ነገር ብቻ እስኪ ሀሳቡ በአንተ አስተሳሰብ ጠቃሚ ነው ወይስ ጎጂ? አይ ጠቃሚ ይመስለኝ ኢቨን በእምነት ብንሄድ አሁን አብዛኞቻችን ክርስቲያኖች ነን አይደለ ላይክ ወንድ ብቻውን እንዳይሆን ነው ሴት የተፈጠረለት አይደለ እና በእምነት ይጻረራል ግን ደግሞ ሰው everyone has the right to do whatever they want አይደለ የሚፈልጉትን ነገር ማድረግ ይችላሉ ሰዎች እና it depends on the person በቃ አንተ ብቻ ነው ሆናለሁ ካልክ የሚያስደስት ከሆነ መሆን ትችላለህ ግን ደግሞ አሁን ላይ በጣም እየተነሳ ያለው የሆነ ወንድ ከጓደኞቹ ጋር ከተቀመጠ የሚወራው ምንድነው አንተ እኮ የፍቅር ጓደኛ ላይ ያስከሚል እሱ ነገር እሱን ወደ ማይሆን መንገድ ከመውሰዱም በተጨማሪ ፍቅር በዚህ ሰዓት ላይ እውነቱን ለማውራት እንደ ተማሪ በጣም ትልቁና ከባዱ ነገር ምክንያቱም ፍቅር ላይ ስትገባ አንተ ጋር ብቻ ይሆናል ስሜቱ ሊኖር የሚችለው እዛ ሰው ጋር ስሜቱ ከሌለ መሀል ላይ አንተ ተጎጂ ነው የምትሆነው ስለዚህ አሁን ፍቅር ትሬንድ ነው የሚሉ ሰዎች ጠቃሚ ነው ወይስ ጎጂ ነው? እንዳልኩ ነው ሰው እኔ አሁን ሳጀስት የማደርገው ማለት ነው እሺ እንዴ ልግለጽልህ ፍቅር አስበው አይዘን በቃ you don't know the place the time ምናምን በቃ አሁን ሊፈጠር ይችላል ሰውጣ ወይ ምናምን እና እኔ ፕላን ታደርገዋለህ አሁን ለምሳሌ ትምህርት ስጨርስ አፍቅር እንዳለለ እንደዛ ይዝናገነው ወክ አይደለ እንደዛ አይሰራም ግን ምንድነው ሳጀስት የማደርገው ኢቨን ቢይዘ ራሱ just don't forget your plan ነው በቃ አላማን ሳትረሳ መዋደድ ትችላለህ ግን ደግሞ ከምትወደው ሰው ጋር ያለ እንትን ደግሞ ማተር ያደርጋል
ጥሩ እንትን ላይ ከሆናችሁ ኢትስ ፋይን፣ እንደውም ሞር ሞቲቭ ትሆናለህ ትምህርት ላይ ምናምን። ግን ካልሆነ ኦብሴሽን ውስጥ ምናምን መግባት አይቀርም ምናምን። እኔ ግን ሳጀስት የማደርገው አለ አይደለ የያዘህ ፈልገህም አትይዝም፣ ግን አላማህን አትርሳም። ጥሩ ነገር ነው። ፍቅር ደስ የሚል ነገር ስለሆነ ማለት ነው። ይህን ነው የምልሽ። በጣም ጥሩ ነገር ነው። እስኪ ደግሞ ወደ አርት ሙያህ እንግባ። ቅድምም እንደነገርከኝ መጀመሪያ ላይ የፔንቲንግ ተማሪ ነህ። ከዚህ በፊትም ፔንት እንደምትሰራ ነግረኛል። ፔንት እንዴት ጀመርክ? እሺ ስዕል የጀመርኩት ህፃን እያለሁ እኛ ቤት ጎን ታላቅ ሰዓሊ ያሉ እኛ ሀገር ስማቸውን መጥራት አለብኝ። ሰዓሊና መምህር ናቸው። ጋሸቱ ጥሩነህ ይባላሉ። ትምህርት ቤቱ የነበረው ከኛ ቤት ጎን ነበርና ኢንላይትመንት ይባል ነበር። እና ያው እኔ ከሰፈር ብዙም ስለማርቅ በቃ ሙያ ይዛ ስለሆነ ሲጫወት ምናምን አንድ ቀን አጋጣሚ በራቸው ክፍት ሆኖ አገኘሁ፣ የትምህርት ቤቱ በር እና ቆሜ ሳይ ዋተር ከለር ፔንቲንግ ይሰራሉ እና በቃ የእኔ ኢንስፓይሬሽን ጆርኒ ማለት ይቻላል ከዛ ነው የጀመረው እና በቃ ውስጤ ቀረ ከዛ ጊዜ በኋላ እና ከልጅነት ጀምሮ የነበረ ነው እና ከዛ በኋላ በቃ እነሱ የሚሰሩትም ማየት ጀመርኩ። ስኬች ሲያደርጉ እኔም ቤት ሲሄድ ወረቀት ሳገኝ ምናምን ስኬች ማድረግ ጀመርኩ። መማር ባልችልም በአጋጣሚው እየሄድኩ ግን አያቸው ነበር። ለምን ገና ነው በዛ ታይም እንደዚህ ፕራይቬት ስኩሎች አልነበሩም እና ኤጅ ደግሞ ስለሚወስን ግን ውስጤ ቀርቶ ነበር። በቃ ባገኘው ፍሪ ታይም ሰመር ላይ ምናምን ቢሆን እሰራ ነበረ እና ያው ቤተሰቦቼ ደግሞ ሞር እንድማር ይፈልጋሉ፣ ግን አስተምረውኛልም። አሁን 8ኛ 10 ምናምን እያለሁ ሰመር ላይ ማር ነበረ እንደ ማጠናከሪያ ማለት ነው። ግን እንደዛም ሆኖ እኔ የአርት ፍቅር አልወጣልኝም ነበር። ግቢም ገብቼ ማር ነበረ። ከግቢ ከወጣሁ በኋላ ደግሞ ከአንድ አመት ምናምን በኋላ የሆነ ፕሮፌሽን ጀምሬ ነበር። ከዛ በኋላ ገባሁኝ ፋይን አርት ስኩል ማለት ነው እና አሁን 3ኛ አመት ተማሪ ነኝ። ዘንድሮ እመረቃለሁ። በጣም ጥሩ ሂደት ላይ ነህ። ያው እንዲሳካልህ እንመኛለን። የማትረሳው የመጀመሪያ የአርት ስራ ምንድን ነበር? የአርት ስራ የመጀመሪያ የአርት ስራ የመጀመሪያ ማስታወስ ይከብዳል። ከልጅነቴ ስለሆነ ከልብ ያልወጣ በጣም የምትወደው አርት ስራ ሜቢ አጋጣሚ እንትን ሄጄ ነበረ ባህር ዳር ተማሪ ያለው እንጅባራ ሄጄ ነበር እና እዛ ዘንገና የሚባል ሀይቅ ነበር እና ላይቭ የሰራው ድሮይንግ ነበር እና እሱ ማይ ፈርስት ኤቨር ላይቭ ድሮይንግ ስለሆነ አልረሳውም። በጣም ደስ የሚል ነው። እዚሁ ላይ ስለ ካምፓስ አንስተህ ነበርና ካምፓስ እንዴት ነበር? ካምፓስ ላይፍ ደስ ይላል ከሞላ ጎደል። እኔ የሄድኩት አጋጣሚ በ2000 ስንት ነበር 11 አካባቢ ነበር 17 ዓመት አካባቢ ያ እና በ13 ምናምን ጨረስን ለ3 ዓመት ማለት ነው እና ያጠናሁት እንግሊሽ ላንጉጅ ኤንድ ሊትሬቸር ይባላል። የእንግሊዝኛ ቋንቋና ስነ ጽሁፍ ይባላል። actually it wasn't my choice ምርጫ አልነበረም፣ ግን after I joined I just loved it እና ወድጄዋለሁ እና I had a great time ደስ የሚል ጊዜ ነበር። በጣም ደስ ይላል። የእንግሊዝኛ ተማሪ እንደነበርክ ስታወራኝ ብዙ የሃይ ስኩልም ተማሪ ሊሆን ይችላል ካምፓስም ላይ ያለ ከካምፓስም የሚወጣ ሰው ሲቸገር የምናየው ነገር አለ። እንግሊዝኛ ቋንቋ ላይ ግራማቲካሊ ኮሬክት ሊሆን ይችላል፣ ቮካብራሪ ልክ ሊሆን ይችላል። እንግሊዝኛ ለመቻል ቀላሉ መንገድ ምንድን ነው? The best way to learn the language like English, so you have to practice every single day. Like that's it. You have to እና ሌላ አንደኛው like you have to find English partner እንግሊዝኛ የሚያወራ ሰው ማግኘት በቃ ስለ እኔ አሁን ባህር ዳር ያጠናሁት ነው ያልኩህ አይደለ? ግን ትልቁን ሮል የተጫወትኩት ከሌላ ትምህርት ቤት የመጡ ስለ ከኢትዮጵያ ውጪ በስኮላር የመጡ ተማሪዎች ነበሩ። ላይክ ኔበርሁድ ካንትሪስ ማለት ነው፣ ላይክ ሱዳን እና ሶማሊያ ምናምን ማለት ነው። እና I used to spend my time with them ከነሱ ጋር ጊዜ ንገል ነበር። it's not because of the university, it's because of me ነው በቃ ማውራት የጀመርኩት ማለት ነው። እና እንግሊዝኛ መማር የሚፈልግ ሰው በቃ every single day practice ማድረግ አለበት እና ሌላው ደግሞ እንግሊዝኛ የሚያወራ ሰው ማግኘት አለበት። አሁን ለምሳሌ እኛ ሀገር አንደኛ በቀኝ ግዛት ስላልተገዛ ነው ኢንፍሉዌንስ የመጣብን። አሁን ከኢትዮጵያ ውጭ ሀገር ብትሄድ ኢቨን our neighborhood countries ያወራሉ። ሶማሌዎች አሁን በጣም ኔቲቭ ናቸው፣ ግን they have their own language አላቸው፣ ግን ያወራሉ።
እኛ ሀገር እንደዛም ቢሆን ምንድነው የአንተ ዲተርሚኔሽን ይወስናል ቋንቋ ለመማር። አሁን ለምሳሌ ከባህር ዳር ከወጣው ካስተማርኩኝ በኋላ አይ ጆይንድ ማራኪ እንግሊሽ ታውቀዋለህ አይደለ? እዛ ለ3 አመት ምናምን ፍሪ ታክ ጆይን አደረግ ነበረ ጀስት ቱ ናት ስታፕ ስፒኪንግ ማለት ነው። ለምን እዛ የሄድኩት ፓርትነር ለመፈለግ ነው። ጀስት someone who can talk to me የሚያወራኝ ምናምን ማለት ነው። እና እንግሊዘኛ ለመማር በቃ እነዚህ ማድረግ ነው ያለባችሁ። just practice every day. Even you can watch movie and just try to imitate what they are saying. የሚሉትን መድገም ምናምን ሊሆን ይችላል። listening to music ምናምን እና join ምንድነው English clubs like ማራኪ English is the perfect place to learn the language. በቃ እዛ suggest አደርጋለሁ ለሚማሩ ሰዎች። ግን ያው suggest ስናደርግ ኢኮኖሚካሊ የሚባል ነገር አለ። ፍሪ ነው ኢኮኖሚካሊ ፍሪ ናቸው። they are not free እንዴ it's business. ቶክ ለማድረግ yeah okay you mean the persons ነው የምትለው አይደለ? but first did you find them አግኝታቸዋል? like እስካሁን አልወረድኩም። ያው ከዚህ በፊት ይሄንን ፖድካስት የሚከታተሉ ሰዎች እንግሊዝኛ እንዴት ልቻል የሚሉ ስለሆኑ ማራኪ እንግሊሽን ለማግኘት ቢፈልጉ ፔመንት ካለው ፔመንታቸው ስንት ነው? ፔመንት ከሌለው ደግሞ በነፃ ለማግኘት የሚፈልጉ ሰዎች አድራሻቸውን በዚህ ለመጠቆም ነው። alright ግን I don't know what the price is now በቃ አላቅም። አሁን ግን እኔ I pay like 4,000 for 3 months የከፈልኩት 4,000 ምናምን ብር እና after that I used to join the free talk club only እዛ ግራመሩ ብቻ ማር ነበረ። ከዛ በኋላ ግን ፍሪ ታክን እየሄድኩኝ በቃ just join አደረግ ነበረ። ስለዚህ አንድ ሰው ግራመር ሳይማር ፍሪ ታክ መሳተፍ ይችላል? ይችላል። ያ I think የት አካባቢ ናቸው? መገናኛ ዋና ኦፊሳቸው መገናኛ ነው። ያ እና ዋናው ጥሩ ነገር መሰለ አሁን ቅድም ያልኩ ፓርትነር ለመፈለግ እንዴ ላጊ ምናምን ትላላ ግን once you join the club you can make your own friends። እኔ አሁን እዛ አልሄድም it's been like 6 months more than እንደዛ ይሆናል። ከዛ በኋላ ጓደኞቼን እዛው የነበሩትን እደውላቸውና we just hang out እንወጣና we can talk እንደዚህ ነው የምናደርገው። ስለ እዛውን ግሩፖች አሉ ግን ሞር እንድታወራ ደግሞ ላይክ ሁለት ምናምን ስትሆን አሪፍ ነው እና እዛ በመቆየት ጓደኛም ታተርፋለህ። you don't have to go there all the time እዛ መሄድ አይጠበቅብህም። እሺ ስለ መምህርነት ደግሞ ትንሽ እናወራ። እሺ እኔም አንተ ተማሪ ስለነበርኩኝ ማለት ነው። እሺ ማስተማር ፈልጌው አይደለም ያስተማርኩት ያው እናንተም ታውቃላችሁ ተማሪ ያላችሁ እና ከግቢ ስመጣ ያው ላይፍ አንዱ ቻፕተር ስጨርስ እየከበደ ነው የሚመጣው እና ላይፍ ደግሞ ሌላ ህይወት ይኖራታል። like ሰርቫይቭ ማድረግ አለበት ለመኖር ምናምን እና እኔ ከባህር ዳር ስመለስ ሌላ ፕሮፌሽን ውስጥ እገባለሁ ብዬ ያሰብኩት like learning the art መማር ወይ ደግሞ ትራንስሌተር ምናምን ደግሞ ነበር ያሰብኩት but I couldn't find any job at the moment በቃ ማግኘት ስላልቻልኩኝ the only job that I could get is education ነበረ በቃ just to come to join your class ምናምን teaching you ምናምን በቃ እና እናንተ ጋር ለአንድ አመት ምናምን ቆይቻለሁ ግን I just love it። ኢንፍሉዌንስ ፈጥረህብንም ነው የወጣው እንግሊዘኛ ላይ ማንንም ሰው ፈጥሮብንም ኢቭን ምን ነው የሚባለው እኔ እስከዛ ጊዜ ድረስ እንግሊዘኛ ላይ በጣም ደካማ የሚባል አይነት ተማሪ ነበር። ልክ አንተ ስትመጣ ሙሉ ለሙሉ የተቀየረ I think የለርኒንግ አፕሮች ይመስለኛል ብዙ ጊዜ የምትገፋፋን ግራመሮቹ እንድናቅ በጣም ታደርገናል። ስንሳሳት ይሄ እኮ እንደዚህ ነው ብለህ እንደውም ጋይድ ታደርገን ነበር። ያ ጠቅሞናል። እንደዚህ ሙያው ላይ ላሉት ሰዎች በተለይ ላንጉዌጅ ላይ ለሚያስተምሩ ሰዎች ምን ትመክራቸዋለህ? ካሳለፉ ጥቂት አንድ አመት ጊዜ ውስጥ alright you mean English teachers ነው? እንግሊሽ ያ በቃ አላለ on the right way ቢያስተምሩ ደስ ይለኛል። ስለ ሁሉም የሚያስተምርበት አፕሮች የተለያየ ነው። ለምሳሌ እኔ ባስተማርኩ ሌላ መምህር ሊያስተምር ይችላል አይደለ? ስለዚህ የነሱ ወይ ቤስት ቢያደርጉ ትመርጣለሁ አይደለ? ተማሪ በሚመቸው በተማሪው ሙድ ቢሄዱ እና ሞር ኢንካሬጅ ቢያደርጉ አሪፍ ነው። ለምን ተማሪዎች ማበረታታት ምናምን ያስፈልጋል አይደለ? በጣም እና ለተሻለ ነገር ሞቲቭ ለመሆን ደግሞ የነሱ ገዛ በጣም ያስፈልጋል እና if they do their best that's good በቃ አሪፍ ይሆናል ብዬ አስባለሁ። ኦኬ
አንተ የመጣህበትን የአርት ፓስ ስትነግረኝ ከልጅነት ጀምሮ የተሰራውበት ውስጥ ላይ እኛ ቲኖች ጋር እየተነሳ ያለ የሆነ ጥያቄ አለ። ሞቲቬሽን ቨርስ ዲሲፕሊን። አንተን አሁን ያለህበት የአርት ፍቅር ላይ መጣ ሞቲቬሽን ነው ዲሲፕሊን? እሺ መጀመሪያ ሁለቱም ብናያቸው አሪፍ በጣም ደስ ይለኛል። እና ሞቲቬሽን ይመስለኛል ጀስት ፎር ኤ ሞመንት ሀፕን የሚያደርግ ፊሊንግ ይመስለኛል። አሁን ለምሳሌ ዲሲፕሊንን ብናይ ዲሲፕሊን ማለት ምን አይነት አባባል አለ መሰለህ? ሰው ለሚወደው ነገር ባሪያ ነው ይባላል አይደለ? በቃ ዲሲፕሊን ማለት ዳት በቃ ለምትወደው ነገር ተገዢ መሆን መቻል ነው። እና ሞቲቬሽን ደግሞ ለምሳሌ አንተ የሆነ ፕሮፌሽን ሊኖር ይችላል አይደለ? ለምሳሌ እኔ መምህር በነበርኩበት ጊዜ አንዳንድ ወይ ደግሞ ሲምፕሊ ኳስ የሚጫወቱ ላይ ይችላለሁ ወይ ደግሞ ስፖርት የሚሰሩ ሰዎች ላይ ይችላሉ። በዛም ሞመንት ግን ሞቲቬሽን ሊመጣ ይችላል። ግን ዲሲፕሊን ከሌለኝ ዲሲፕሊን ማለት how long that thing lasts ማለት ነው። ምን ያህል ይቆያል የሚለው ነገር። ሞቲቬሽን ለተወሰነ ነገር ላይክ የሆነ ነገር አድ ማድረግ የለም። ለምሳሌ እኔ አሁን አርቲስት ነኝ አይደለም? አንዳንዴ መሳል ሊደብር ምናምን የሚችልበት ሞመንት አለ። ግን ሞቲቬሽኑ ሊያስነሳ ይችላል፣ ግን ሊቀጥል አይችልም። የሚያስቀጥለኝ ምንድነው? ዲሲፕሊን። እና ዲሲፕሊን ማለት ስራህን ማክበር። በተለይ ማንኛውም ሰው ባለበት ፕሮፌሽን ስፔሻሊ አርት ላይ ጥበብ የሚባለው ነገር ካከበርካት ጥበብ ታከብራለች። ኢቨን የአንተን ፕሮፌሽንም ቢሆን በሰጠኸው ልክ ዋጋ ይከፍላል አይደለም? ካልሆነ ግን በአንድ የተነስተ ሞቲቭ ምናምን ሆነ ኢትስ ናት ጎና ላስት። እና ዲሲፕሊን ይሻላል ብዬ ነው ከሞቲቬሽን የምመጣው። እና እኔ አሁን ያለሁበት ላይክ ሞመንት ወይ ደግሞ ላይፌን ራን ማድረግ በዲሲፕሊን። ዲሲፕሊን ኢዝ ቬሪ ኢምፖርታንት ኢፍ ዩ ዋንት ሃቭ ላይክ ኢፍ ዩ ዋንት ቱ ቼንጅ ዮር ላይፍ ማለት ነው። እና ዲተርሚንድ መሆን፣ ዲተርሚንድ ማለት ላይክ ቆራጥ መሆን ማለት ነው። እና ከዲሲፕሊን ጋር ምንም ቢሆን ምንም ላሰብከው ዓላማ መሞት አለብን። ያ በቃ እንደዛ። ያው ፌስ የምታደርጋቸው ቻሌንጆች ይኖራሉ፣ ግን እነዛን ፌስ ማድረግ ያስፈልጋል። ላይክ የሚመጡብን ችግሮች ፌስ እያደረክ። ስለዚህ ሞቲቬሽን ያነሳሳል፣ ዲሲፕሊን ላትሆን ትችላለህ። ሞቲቬሽን ያነሳሳል፣ ዲሲፕሊን ያስፈጽማል። አዎ ላይክ ዳት ነው። እና ዲሲፕሊን ኖሮ አንዳንዴ ሞቲቬሽን ያስፈልጋል፣ ግን በሞቲቬሽን ብቻ ላይፍን ራን ማድረግ ይከብዳል። ስለ ሰክሰስ ካነሳን አይቀር ሰክሰስ ለአንተ ምንድን ነው? ስኬት ማለት ነው ሰክሰስ። እሺ ስኬት ያው ዲፊኒሽኑ ምንድነው? when you reach your goal አይደል? ፋይናሊ ማለት ነው። ግን ለኔ ሰክሰስ ማለት ለምሳሌ የሆነ አላማ ይኖርሃል። ፎር ኤግዛምፕል እኔ አሁን ሳሊ ነኝ አይደለ? I already start the journey አይደለ? I'm on the road ሮዱ ላይ ነኝ። ግን ለኔ ያ ሰክሰስ ነው ብዬ ነው የማስበው። ምክንያቱም I don't know what's gonna happen tomorrow አንተም እርግጠኛ አይደለ? ስለዚህ ዛሬ ያለህበትን ነገር ኢነርጂን አውጥተህ መስራት። በቃ ዛሬ የመጨረሻ ዛሬ አድርጎና ብታልፍ ያ ስራ ነው የመጨረሻው ስራ ነው ያንተ መጠሪያ አይደለ? እና ያን ስራ ቤስት አድርገህ መስራት ሰክሰስ ነው ብዬ ነው የማስበው። ለምን if you are on the road በቃ የጊዜ ጉዳይ ነው እንጂ እግዚአብሔር ጊዜውን ከሰጠ እዛ ማደርስበት ነገር የለም አይደለ? እንደዛ ይመስለኛል። ስለዚህ ሰክሰስ ለአንተ አሁን ያለ ሞመንት ነው። ያ ዛሬን ጊዜን የሚያደርስ ግን ዛሬን አንተ ትክክለኛው ቦታ ላይ ካለ አንዳንዱ እኮ ኢቭን ሌላ ፕሮፌሽናል ላይ ሆኖ እኮ ነው ሰክሰስ የሚያስበው። ግን አንተ የምትፈልገው ፕሮፌሽን ጀመረ ሰክሰስ ማሰብ ከባድ ነገር ነው ከነዛ ሰዎች ጋር ኮምፔር ስታደርግ ማለት ነው። እና አንተ የምታስበው ነገር ኦልሬዲ እዛ ላይ ከሆንክ ሰክሰስ። ስለዚህ ሰክሰስ ማለት ራስን ኮምፔር ማድረግ ነው ማለት ነው። ባለህ ነገር መደሰት ዛሬን ነው። ያ ዛሬን ነው። በህይወትህ የማትረሳው ትልቁ ምክር በተለይ ደግሞ ቲኔጅ እያለ የተሰጠ? እኔ እንጃ ቲኔጀር ላይ ያለው ላላስታውስ ይችላል። ምናልባት መምህሮቻችሁ ላይ የሚነግሩን ነበረ ላይክ በቃ መማር ጥሩ እንደሆነ ሁሌ እንመከር። በቃ የተማረ ወድቆ አይወድቅም ምናምን ይባላል አይደለ? እና እሷ ነገር አልረሳትም። ጀስት whatever you want to be በቃ የምትፈልገው መሆን ትችላለህ፣ ግን ትምህርት አስፈላጊ ነው ይላሉ። እና ያችን አልረሳትም። ግን after that የሆነ ኢንተርቪው ላይ የሰማሁት ነገር አለ። አንድ ሰው የሆነ ነገር ማሳካት የሚፈልግ ከሆነ በሚጥረው ልክ ነው እዛ ነገር ላይ መድረስ የሚችለው ነገር የሚለው አልረሳውም። ለምሳሌ
አንድ ሰው አርቲስት ወይ ዋሬቨር ኢት ኢዝ መሆን የሚፈልግ ከሆነ በቃ እዛ ነገር ላይ በሚጥረው ልክ ነው የሚደርሰው። ይገባል። ትንሽ ከሰራ በትንሹ ያገኛል። በቃ ላቡን አንጠፍጥፎ በቃ አይደለ ኢነርጂን ጨርሶ የሚሰራ ከሆነ ዊዝን ሾርት ታይም ደግሞ ሰክሰስ ላይ ይደርሳል ብዬ አስባለሁ። እና የአባባል ትክክል ነው ብዬ አስባለሁ። ካነሳው ላይ መማር የተማሩ ወርቅም የሚለው ላይ አሁን ላይ ቲኔጆች በጣም ኮንትራክት እያደረግንበት ያለው ነገር አለ። ትምህርት ምንም የማያደርግም ቢዝነስ ብቻ ነው እና ደግሞ ትምህርት ጥሩ ነው ግን ደግሞ እስከ መጨረሻው አያደርስም የሚል ኮንሰፕት አለ። አያደርስም ማለት ላይክ የምትፈልገው ነገር ላይ ነው። የምትፈልገው ነገር ላይ ሳይሆን ምንድነው ሁሉ ነገርህን ሊያሸንፍ አይችልም ትምህርት። ከሁለቱ ትክክለኛ ሀሳብ የቱ ነው እና ደግሞ ጀስቲፋይ የምታደርገው እንዴት ነው? እኔ ይመስለኛል አሁን አላቅም፣ ጊዜው ራሱ ተቀይሯል በጣም። በእኛ ጊዜ በቃ ካልተማርክ አለቀልህ። አሁን ግን ኢቨን የፓረንቶች ምናምን ጀስት የሆነ ነገር ላይ ብቻ አለ አይደለ ሰክሰስ እንዲሆኑ ራሱ ይፈልጋሉ። ጀስት ኢቨን ቲክቶክ ላይ ሊሆን ይችላል ኦን ዩቲዩብ ዋሬቨር፣ ግን የሆነ ነገር ላይ እንዲሆኑ ይፈልጋል። ለምን አንደኛ ካሪኩለማችን ራሱ በጣም ስለ ትምህርቱን እንትን እያለው ነው፣ እናንተም ታውቃላችሁ። እና ተማሪ ቢማር ጥሩ ነው። ናዊዴስ ግን ደግሞ የሆነ ፓሽን ካለው እየተማረ እዛ ነገር ላይ ሞር ታይሙ ቢገል ባይ ነኝ እኔ። ለምን አብዛኛው አሁን ዓለም ላይ ያሉ ሰዎች ምናምን ብታይ በትምህርት አይደለም እዚህ የደረሱት ላይክ ቢሊዮነሮች ምናምን እና ላይክ ፎሎ ዩር ፓሽን፣ ግን ትምህርቱን ደግሞ መማር ጥሩ ነው። ገባህ አይደለ? ላይፍን ራን የምታደርግበት አእምሮን እኮ የምትገነባው መማር ማለት እኮ ማወቅ ነው አይደል? ካላወቀው ሰው አንተ ታውቃለህ ማለት ነው፣ የተሻልክ ነህ ማለት ነው። እና እኔ እንደዛ ነው የማስበው። እንደነገርከኝ ተማሪ ነህ አሁን ላይ። ከትምህርቱ እንደወጣ መጀመር የምትፈልገው ፔይንቲንጉን ነው? አዎ አሁን ፔይንተር ነኝ። ከወጣሁም በኋላም ያው ስቱዲዮ የመያዝ ሀሳብ አለኝ ከተማሪዎች ጋር ሆኜ ማለት ነው። እና ያው ስቱዲዮ አርቲስት መሆኔ አይቀርም ፉል ታይም። አሁንም እንደዛ ነው፣ ፉል ታይም ስቱዲዮ አርቲስትን እዛ ተሰጥቶናል ክላሳችን። ግን የዛን ቫይብ ይዘን ነው እንወጣለን። ከዛ እግዚአብሔር ከፈቀደ ያው ጋለሪ ለማዘጋጀት የራሳችንን አርትወርክ ሰርተን ጋለሪ ለማዘጋጀት ነው ሀሳባችን። ዋው በጣም ደስ ይላል። የመጀመሪያው ስቱዲዮ ተጋባዦች እኛ ነን። ትመጣላችሁ። ትልቁ የህይወት መርህ ምንድን ነው? ቅድም እንዳልኩ ነው ጀስት ዛሬ መኖር እንደ መርህ ወስደዋለሁ። አክቹዋሊ ከመምህራችን የወሰድኩት ሰዓሊ ሲራክ ግርማ ይባላል እና እሱ ፔይንተር ነው፣ ሪያሊስቲክ ፔይንተር ነው። ሁሌ ክላሳችን ሲመጣ የሚነግረን ነገር አለ። ለምን እኔ ፔይንተር መሆን ስለምፈልግ አንተም ፔይንተሮችን ነው የምትከተለው አይደለ? እነሱ ጋር ለመድረስ የእነሱን ነገር በቃ አክሴፕት እያደረግ ትመጣለህ። ለምን እነሱ ትልቅ ስታተስ ላይ የደረሱ ስለሆነ አንተም እዛ ነገር ላይ ክላይም ለማድረግ የእነሱን ሀሳብ መቀበል አለብህ። ደግሞ ሰው የሚመክረህ ወይ ተምሮበት ነው ወይ ቆጭቶት ነው የሚነግርህ። ስለዚህ ዋይዝ ከሆንክ ደግሞ የእነሱን ሀሳብ ትቀበላለህ። እና እኔ ደግሞ ላይፌ ላይ ቼንጅም አይችበታለሁ። እንግዲህ ፋይናሉን የምናየው ነው። ትልቁ ህልምህ ምንድን ነው መሳካት የምትፈልገው? እሺ እንደ ሰዓሊ እንደመሆኔ ያው እንዳስተማሪ መምህራኖች እንደነሱ ትልቅ ሰዓሊ መሆን እፈልጋለሁ። ያው እግዚአብሔር ከፈቀደ ደግሞ ትላልቅ ሰዓሊዎችም አሉ እኛ ሀገር አይደለ? በእነሱ ተርታ ብሰለፍ ደስ ይለኛል። ስለ ሰዓሊ ካነሳን ከኢትዮጵያ ሰዓሊያን ሮል ሞዴል ማን ነው? እሺ እኔ ሪያሊስቲክ ፔይንቲንግ ደስ ይለኛል። ኦናዊ ስዕል አንዱም አስተምሮኛል። ስሙ ሰዓሊ ሲራክ ግርማ ይባላል። በጣም ሪያሊስቲክ ፔይንተር ነው እና እሱ ሮል ሞዴል ነው ማለት እችላለሁ። ከዛ ከፍ ካለ ሰዓሊ መዝገቡ አሉ፣ ሌሎችም አሉ እና እነሱ ደስ ይለኛል። ለቲኔጆች የምትመክረው ትልቁ ምክር ምንድን ነው? ቲኔጀሮች ይሄ በዚህ ሰዓት ልክ ነው ብለህ የምትመክራቸው ትልቁ ምክር ምንድን ነው? በአሁን ሰዓት አይ ዶንት ኖ። እኔ ሳስተምር ድሮ ማንም አይሰማኝም ነበር፣ አንተም ታውቃለህ። እና ያው ቅድም ነገር ያለው ሰው ሲመክር ኢቨን ካንተ ኦልደር ከሆነ ልክ እድሜ ምናምን ከፍ ያለ ከሆነ እሱ ያንተን ላይፍ አሳልፎ ነው የሄደው እና ያውቃል አንተ ያለበትን ሞመንት ምናምን እና
ሰዎች ቢያዳምጡ ያው ባይቀበሉትም ግን ትንሽ ደቂቃ ሰጥተው ከራሳቸው ጋር ቢያወሩ ቢሰሙ ማለት ነው። ወይ ያ ሰው ቆጭቶት ነው ወይ ደግሞ እንድትማርበት ነው አንተን ስለሚወድ ወይ እንደዚህ ተማርበት ሊል ፈልጎ ነው የሚመክረው እና ጊዜ ይፈልጋል። እኔም ካስታወስክ አንዴ ነግሬያቸው አይደለም የሚተውት አመቱን ሙሉ ነው ነግሬያቸው የወጣሁት እና ለምን እንደዛ አደረኩኝ በጣም ትልቅ እንትን ስለሆነ ነው። እንደ መርህ ማለት ትችላለህ። ላይፍም ሊያበላሽ የሚችል ነገር ስለሆነ ማለት ነው እና ሌላው ደግሞ ተማሪ ያው በትምህርት ብቻ የሆነ ነገር ላይ አይደረስም ማለት ነው። ግን ደግሞ የራሳችሁ የምትሉት ነገር ካለ ጊዜያችሁን ተጠቀሙ ነው። ባልሆነ ነገር ማለት በማይረባ ነገር ጊዜያችሁን አትግደሉ። ላይ አሁን ብዙ ነገር አለ አይደለም የሚያሰናክል ላይፍም ሩጫ ነው ምናምን። እናንተም አሁን ክላስ ጨርሱ ሌላ ቻፕተር ነው። ላይፍ በጣም የከበደ ነው የሚመጣው እና ለዛ ነገር ራሳችሁን ሬዲ ማድረግ ትልቅ ነገር በጣም ሃርድ ስለሆነ ማለት ነው። ሃርድ ባይሆን ኖሮ እኔ አላስተምርም ነበር ገባህ አይደል? እና ጊዜያችሁን ተጠቀሙ። አሁን ለምሳሌ ሶሻል ሚዲያ ምናምን የምትጠቀሙ ከሆነ እናንተ ተጠቀሙበት። አሁን ለምሳሌ በጣም ሰው ጊዜ የሚገድለው ቲክቶክ ምናምን አይደለ ወይ ሌላም ነገር ላይ ይችላል። ግን እነሱ ራን ነው እያደረጉ ያሉት የራሳቸው መኒ ምናምን። ግን አንተ እሱ መጠቀም ትችላለህ እንደ ቻንስ። አሁን ለምሳሌ ቲክቶክ የራስን ከፍተህ ሰው ከማየት አንተ ሰው ያንተን እንዲያይ ማድረግ ትችላለህ። you can create your own content አይደለ? የራስን መርጠህ የራስን አድማየር መፍጠር ትችላለህ። ለምን እሱ የሌላ አድማየር ሆነ አንተ ጊዜ ላይክ እንትን እያደረግ ጊዜን ከመገል ታይም አይገኝም ባይዛው እውነት። እናንተ አሁን ጥሩ ኤጅ ላይ ነው ያላችሁት። ጊዜያችሁን ከተጠቀማችሁ የምትፈልጉበት ቦታ ትደርሳላችሁ። መጨረሻ ላይ እኔ መጠየቅ የምፈልገው ጥያቄ አለ። ጥያቄ የለኝም። ምናልባት ምለው ነገር ካለ እድሉን ከሰጠኝ ደስ ይለኛል። ያው እንግዳ አድርጋችሁ አክብራችሁ ስለጠራችሁኝ አመሰግናለሁ። ያው የመጀመሪያችሁ ኢንተርቪው እስከሆነ ድረስ ይመስለኛል ዋናው መጀመራችሁ ነው። ከውስጣችሁ ከሆነ ደግሞ እርግጠኛ ነኝ ፖድካስት ትልቅ ቦታ ይደርሳል ብዬ አስባለሁ እና አንተም ያው ካስተማርኳቸው ተማሪዎች አንዱ ነህ። በዚህ አጋጣሚ የሚያዩት ከሆነ ሌሎቹ ከእናንተ ጋር የተማሩትን ተማሪዎች ሰላም ማለት ይፈልጋሉ። እኛም ፖድካስታችን ላይ አክብረህን ስለተገኘ በጣም እናመሰግናለን። ተመልካቾቻችን እስካሁን ከኛ ጋር ስለነበራችሁ ከልብ እናመሰግናለን። መልካም ጊዜ